ሰላም ጤና ይስጥልን እንኳን ወደዚህ ወደ አዲስ ቻናላችን በሰላም መጣችሁ። ዛሬ በጣም ደስ የሚል አዲስ ጀምራለን። ስለ ኮምፒውተርና ስለ ዳታቤዝ መማር ፈልጋችሁ ግን ምንም አይነት እውቀት ለሌላችሁ ወይ ደግሞ ከየት እንደሚጀመር ግራ ለገባችሁ ይህ ቻናል የተከፈተው ለእናንተ ነው። ብዙዎቻችሁ ስለ አይቲ ስለ ዳታቤዝ ወይ ደግሞ ስለ አይቲ ቴክኒክ ምናምን ምንም እውቀት የለኝም ብላችሁ ልታስቡ ትችላላችሁ። ነገር ግን እኔም የምጀምረው ከዜሮ ምንም አይነት እውቀት ከሌለው ነው የምጀምረው ማለት ነው። በዚህ ቻናል ላይ የዳታቤዝ ትምህርትን ደረጃ 1 እስከ ደረጃ 4 ድረስ ወይ ደግሞ ስለ አይቲ ቴክኒኮች ስለ ኮምፒውተር ትምህርቶች ማወቅ ፈልጋችሁ ማወቅ እንደምትችሉ ግራ ለገባችሁ ያው ከዚህ ጀምረናል ማለት ነው። በቀላል ቋንቋ በአማርኛ በምሳሌዎች እናያለን ማለት ነው። ኮምፒውተር እንዴት እንደሚሰራ መረጃዎች እንዴት በስነ ስርዓት እንደሚቀመጡ እና እንዴት ፕሮጀክትን ስራዎቻችንን ሊያቀሉ የሚችሉ ፕሮጀክቶችን ዌብሳይቶችን ሰርተን ለራሳችንም ሆነ ለሰዎች ስራችንን እንዲቀልልን የሚያደርጉ ዌብሳይቶችን እንዴት መስራት እንደሚቻል ደረጃ በደረጃ አሳያችኋለሁ ማለት ነው። ከናንተ የሚጠበቀው ይሄን ቻናል ፎሎ አድርጎ ሰብስክራይብ አድርጎ መጠበቅ ነው ማለት ነው። ሁሉንም ቪዲዮ በደረጃ በደረጃ ከተከተላችሁ መጨረሻ ላይ በጣም ብዙ ስራዎች ይቀሉላችኋል፣ ለእናንተ ብዙ እውቀት ይዛላችሁ ማለት ነው። እኔ ካለፍኩበት አንስቼ ግራ ያጋቡኝ የመጡ ነገሮችን እንዴት ፊክስ እንዳደረኩኝ በደንብ አድርጌ አሳያችኋለሁ ማለት ነው። ይሄን ነገር ለማየት ምንም አይነት ቅድመ እውቀት አይጠይቅም። የሚያስፈልጋችሁ የእናንተ ፍላጎት ብቻ ነው። እዚህ ቻናል ላይ ፍላጎት ካላችሁ መማር የምትፈልጉት በትክክል የኮምፒውተር ትምህርት ፍላጎት ካላችሁ በደንብ አድርገን አብረን እናያለን ማለት ነው። በሚቀጥለው ቪዲዮ ላይ ስለ ኮምፒውተራችን ለስራ እንዴት እንደምናዘጋጅ ነው የመጀመሪያው መሰረታዊ የኮምፒውተር ትምህርቶችን እንጀምራለን ማለት ነው። ይህ የሁላችንም የትምህርት ጉዞ ነው። አብረን እንማራለን፣ አብረን እናድጋለን። ይህ ጉዞ እንዳያመልጣችሁ አሁኑን ሰብስክራይብ አድርጉና ቤተሰብ ሁኑን ማለት ነው። ሌላ የምትፈልጉት ሀሳብ ካለ ቪዲዮ ላይ ኮሜንት ላይ ጻፉልኝ። እኔ ለማንኛውም ልዩ እባላለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ባይ ቴንክ ዩ